እንዴት ናችሁ? ይህ ቻናል ኬሪየር ሰክሰስ ይባላል። የዛሬ ቪዲዮ ከቅጥር ወደ ግል ስራ የራሴ ቢዝነስ እንዴት መጀመር አለብኝ። አብዛኛዎቹ ሰዎችን የራሳቸውን ቢዝነስ ማስራት ይፈልጋሉ፣ መገነባት ይፈልጋሉ። ነገር ግን አብዛኛው ጊዜና ብዙ ጊዜ የሚሳሳቱት መንገድ አለ። ጥሩ ቦታ ሳይደርሱ ተቀጥሮ የሰራውን ስራ ይለቀቁና ወደ ራሳቸው ቢዝነስ ማግባት ይፈልጋሉ። ይሄ መንገድ ትክክል እንዳልሆነ ዛሬ ልነግራችሁ ነው። ምክንያቱም አብዛኛው ሰው የራሱ ቢዝነስ ማስራት ይፈልጋል። ሁልጊዜ የሰው ስራ ማስራት ስለችቷችሁ አቃል የገንዘብ ነፃነትን ማግኘት ትፈልጋላችሁ። ይህ የምትፈልጉ ከሆነ መፍትሄ መጥቻለሁ። እንዴት የራሳችን ቢዝነስ ማሳደግና መገነባት እንዳለባችሁ በአንዳንድና በዝርዝር ልነግራችሁ ነው። ላይክ ያደረጋችሁ እስከ መጨረሻ መከታተላችሁ ብቻ ነው። አብዛኛው ሰው ብዙ ጊዜ የሚሳሳቱት ወይም ትክክል ያልሆነ መንገድ ሳትረዱ የራስን ቢዝነስ ማስራት አለብኝ ብለው ከቅጥር ወደ ግል ስራ ወይንም እየሰሩ ያለ ስራ ቶሎ ለቅቆ ቢዝነሱ ማስራት ይፈልጋል። ነገር ግን ትክክል አይደለም። መጀመሪያ የሰራን ስራ ያለ ሳንለቅ ቀጥራችሁ የሰራችሁ ጎን ለጎን የራሳችሁን ቢዝነስ እንዴት መገነባት እንዳለባችሁ እነዚህ በሶስት ዋና ሆኖች አካፍላችኋለሁ። እሱም ምንድነው? አንደኛ ላይ ያለን ስራ ሳትወጣን በትርፍ ጊዜያችን መጀመርና ማስራት። ይሄ ማለት አሁን ለምሳሌ አንድ ሰው ተቀጥሮ እየሰራ ያለ የራሳችን ቢዝነስ ማስራት የምንፈልግ ከሆነ ማስራት የምንፈልገውን ቢዝነስ ጎን ለጎን ወይም በሳምንት አንድ ቀን የሚሆን ጎን ለጎን ማስራት አለብን። በእረፍታችን ጊዜ ከቅጥር ስራ ወጥተን ቤታችን የምንገባበት ጊዜ ትርፋችን ጊዜ የራሳችን ቢዝነስ ማስራት አለብን። ያለን ስራ እየሰራውን ያ ደግሞ ጎን ለጎን እየሰራን ስንል የራሳችን ቢዝነስ መገነባት እንችላለን። ስለዚህ መጀመሪያና ዋና ነገሩ የራሳችን ቢዝነስ የምንፈልጉ ከሆነ የሰራውን ስራ ተቀጥረን የሰራውን ስራ እየሰራን መገነባት እንችላለን። ያም ጎን ለጎን ስንሰራ ደሞዙ ሲበልጥ ወይም ውጤታማ ስንሆን በላ ደሞዝ ሲበልጥ ሙሉ በሙሉ ጊዜያችን የራሳችን ላይ ማድረግ እንችላለን። ወይንም ያቴ ወተን በራሳችን ቢዝነስ ላይ ማስራት እንችላለን ማለት ነው። ይሄ አንደኛው መንገድ ነው። ሁለተኛ ነጥብ ወይንም ሁለተኛ መስፈርቱ ገባውን የምንፈልገውን ችግር ማፍታት ነው። ቢዝነስ የምንሰራ ከሆነ የራሳችን ፍላጎት መከታተል ብቻ አይደለም። በዙሪያችን ያለ ሰዎች ምን ይፈልጋሉ፣ ምን አይነት ዕቃ ይፈልጋሉ፣ እዛ አካባቢ ምንድነው የሌለ ብለን መጀመሪያ ኢንፎርሜሽን ማሰባሰብና ዙሪያችን ያለን አካባቢ ማጥናት አለብን። ለምን ብዙ ጊዜ ሰዎቹ የሚፈልጉ ዕቃ የምንቀርብ ከሆነ ሰዎቹ የሚፈልጉን ችግር ማፍታት ከቻለ ሰዎቹ ገንዘባችሁን የኛ ለመስጠት ጭራሽ ወደ ኋላ አይሉም። አንደኛ የሚፈልጉ ዕቃ ያገኙ ይገዛሉ። ሁለተኛ ችግራችሁ ስለፈታን ሁሌ ወደ የኛ ነው ሮጦ የሚመጡት። ለምን? አዲስ ነገር እዛ ጋር አዲስ ነገር መፍጠር አለብን። ሰዎቹ እዛ አካባቢ ምን ይፈልጋሉ፣ ምን አይነት ዕቃ እዛ ቢሆን ወይንም ምን አይነት ዕቃ እዛ ዙሪያ አካባቢ ብናስገባ ነው ሰዎቹ በፍላጎት የሚገዙት ብለን የሰዎቹን ፍላጎት ማርዳት ነው። ሁለተኛ ደግሞ አካባቢያችን ያለን ወይ ዙሪያችን ያለን ማጥናት፣ ችግር ማፍታት የምንችል ከሆነ የራሳችን ቢዝነስ ከፍ ያለ እንሄድና የራሳችን ይችልን መቆም እንችላለን ማለት ነው። ይህ ሁለተኛና ወሳኝ መንገዳችን ነው። ሶስተኛና የመጨረሻው በዲጂታል ኪሎችን እና በሶሻል ሚዲያ መገናገር። ታውቃላችሁ በዚህ ጊዜ ወይም በዚህ ዘመን ብዙ ትልቅ ሱቅ መክፈት አያስፈልገንም። ቢሮ ወይም ኦፊስ መከራትም አያስፈልገንም። ለምን? ያለን እጃችን ውስጥ ያለው ስልክ ተጠቅመን ብዙ ማስራት እንችላለን። ያለውን ስራ ማስተዋወቅ እንችላለን።
ገንዘብ የለኝም ብር የለኝም ማለት ሳይሆን ባለን ስልክ ስማርትፎን ማስራት የሚችሉ ብዙ ነገሮች አሉ። ብዙ መገነባት የሚችለን ነገር አለ። ያ ነገር እንዴት ማስራት እንዳለብን ብቻ ዋና ነገሩ ማጥናት ነው። ያን ነገር ካጠናን ስልካችን ተጠቅሜ እንዴት ጥሩ ቢዝነስ ማስራት እንችላለን፣ እንዴት ስኬታማ መሆን እንችላለን ብለን ራሳችን ማሳመንና በራሳችን ኮንፊደንስ አንድ ስራ መጀመር አለብን። እኛ እስከ መቼ ነው ተቀጥረን የምንኖረው? እስከ መቼ ነው ተቀጥረን የምንሰራ? ስለዚህ ከቅጥር ወጥተን ላስት ከቅጥር ማውጣት አለብን። የራሳችን ቢዝነስ ማገነባት አለብን። አውቃለሁ ሁላችሁም እዚህ ይሄን ቪዲዮ የሚታዩት ሰዎች ሁላችሁም ስማርትፎን አላችሁ። ስለዚህ ኮምፒውተር አያስፈልግም፣ ላፕቶፕ አያስፈልግም። ያላችሁትን ስልክ ተጠቅማችሁ ብዙ ነገር ማስራት ትችላላችሁ። ታውቃላችሁ አብዛኞቹ ሰዎች ምን እንደሰራ ያሉት። ነገር ግን የኛ አብዛኛው ጊዜ ማስራት የማንችለው ነገር ቁጭ ብለን ጊዜያችን ሶሻል ሚዲያ ላይ እናጠፋለን፣ ጊዜያችን እናባክናለን፣ የሚሰሩ ሰዎችን እናያለን። ዝም ብለን በስሜታዊ ሆነን እኔም እንደዚህ ቢሆን እንደዚህ ቢያረገኝ እንላለን። ነገር ግን ቁጭ ብለን የምናስበውና የምናመጣ ነገር የለም። እጃችን መንቀሳቀስ አለብን፣ አእምሯችን ማሰራት አለብን፣ ማጥናት አለብን፣ ማንበብ አለብን። ምን አይነት ቢዝነስ የምንፈልገው መጀመሪያ ራሳችን ማሳመን፣ እኔ ምን አይነት ቢዝነስ ነው ማስራት የምፈልገው ብለን የራሳችን ውስጣችን ማዳመጥ፣ ሶሻል ሚዲያ ላይ ጊዜያችን አለማቃጠል፣ አለማሳለፍ፣ የሚጠቅመውን ነገር ብቻ ሰርች አድርገን ማያል፣ የማይጠቅመን ነገር ላይ ጊዜያችን ማባከን የለብንም። ሶሻል ሚዲያ ተጠቅመን ብዙ ነገር ማስራት እንችላለን። ስለዚህ ይህ ቪዲዮ ከተጠቀማችሁ ሌሎችም ሰዎች እንዲደርስ ሼር ያደረጋችሁ እንድታግዙኝ እጠይቃችኋለሁ። ከዛም በተረፈ ደግሞ ካሁን በኋላ በስልካችሁ ምን አይነት ቢዝነስ ማስራት እንደሚችሉ በቀጣይ ቪዲዮ ደግሞ በአንዳንዴ በዝርዝር ይዘን እመጣለሁ። እናንተ ይሄ ቪዲዮ ሰብስክራይብ እና ላይክ ሼር ያደረጋችሁ እኔ እንድታበረታቱኝ ይጠይቃችኋለሁ። ቀጣይ ቪዲዮ ደግሞ በስልካችን ምን አይነት ቢዝነስ ማስራት እንደምንፈልጉ ቀጣይ ቪዲዮ ይዘን የሚመጣ ይሆናል። ጥያቄ የሆነባችሁ ኮሜንት ላይ አስቀምጡልኝ።